እግዚአብሔር ለካ ያከበርነውን ነገር ያከብራል፣ የወደድነውን ነገር ይወዳል፣ የጠየቅነውን ነገር ይሰጣል፣ የፈለግነውን ነገር ያደርጋል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ለካ እግዚአብሔርን በጣም አንዳንድ ነገር እንትን እያል ነበርና ያከበርነውን ያከብራል፣ ያከበድነውን ያከብዳል። ለካ እግዚአብሔር ለእኛ ትልልቅ አጀንዳዎችን፣ ትልቅ ፕሮግራሞችን፣ ትልቅ ነገሮችን አሳልፎ ሰጥቷል። ክብር ለኢየሱስ ይሁን። ለካ እግዚአብሔር ደግሞ ይህም ቢሰጥም ደግሞ ታዲያ ለምንድን ነው ብዙ ነገር ጠይቀን በቶሎ በእጃችን ማይገባው የሚለው ነገር ስናወራ በአፋችን የምናወራውን ሳይሆን በአእምሯችን ውስጥ የተቀረጸውን ነገር ነው። ለካ እግዚአብሔር ሜዲቴት ስናደርግ በህይወታችን ላይ እግዚአብሔር ለትልቅ አጀንዳ ለካ በምድር ላይ ላለው ለየትኛውም ለተፈበረከው ለተሰራው ከእንግዲህም በኋላ ለሚሰራ ነገር በሰው ውስጥ እውቀትን አስቀምጧል። ብሎም በእኔና በእናንተ በተለይ በእኔና በእናንተ እናንተ የክርስቶስ ልብ አላችሁ ይላል። የክርስቶስ ልብና የክርስቶስ መንፈስ ባላችሁ ሰዎች እግዚአብሔር ትልቅን ነገር አስቀምጧል። ስለ እስራኤል ባሰብን ቁጥር ይህንን እያልኩ ነበረ እና ስለዚህ ምንድነው የትኛውም ጭንቀት የትኛውም መከራ በውስጣችን ካለ ዛሬ አስወጥተን የአሸናፊነትን ኃይል ወደ ውስጣችን እናስገባለን። የአሸናፊነትን ለካ ማሸነፍ በእኛ ውስጥ ነው ያለው። አንድ ቦታ እያነበብኩ ነበርና ስለዚህ ምን ይሻላል ብዬ ባለውበት እያየው ሐሳቤ አይደለም። ሐሳቤ ዛሬ ሌላ ቦታ ነው የምናወራውና ወዳጆች እስኪገቡ ድረስ በልባችሁ እንድታስቀምጡ ነው። የትኛውም ክብደት፣ የትኛውም የጨለማ አሰራር፣ የትኛውም አደራረግ እኔና እናንተ የነቀለታ ከህይወታችን ላይ ልክ እንደ ጉም ይበተናል። እንደ ሞት ያለ ነገር እኔ ሲበተን አይቻለሁ። በጣም መውጣት ከማልችልበት ኢየሱስ ብዬ ሲወጣ አይቻለሁ። ለካ ኢየሱስ ቅርብ ነው። በምንም ኢየሱስ እንደ ኢየሱስ ያለ ቅርብ የለም። ምናልባት እኛ በህይወታችን በምርጫችን ከምናዘገየው ነገር ውጭ ኢየሱስ ስትሉ ኢየሱስ ስትይ የሚገርም የእግዚአብሔር መለኮታዊ ክብር፣ መለኮታዊ ድንቅ፣ መለኮታዊ ተአምራት፣ መለኮታዊ አሰራር ይገለጣል። ክብር ለኢየሱስ ይሁን። የምር ጌታ ነው። ኢየሱስ የምር ንጉሥ ነው። ኢየሱስ የምር አባት ነው። ክብር ለሱ ይሁን። ስለዚህ የትኛውም ፍርሃትና ጭንቀት፣ የትኛውም መከራና ለቅሶ ዋይታ እንደ ጉም ቢከባችሁ እግዚአብሔር ከእናንተ ጋር ካለ እየሰነጠቃችሁ እየከፈታችሁ ነው የምትሄዱት። እግዚአብሔር ችሎታን ሰጥቶናል። እግዚአብሔር ኃይልን ሰጥቶናል። አይሆንም የሚባል ነገር በእግዚአብሔር ዘንድ፣ አልችልም የሚባል በእግዚአብሔር ዘንድ የለም። ሊሊ የዘመረችው ገብቷት ነው። አልችልም አትልም፣ አይሆንም አትልም። አደርጋለሁ ከልካ የለህም ትላለች። ስለዚህ ከማንም ጋር ለውድድር የሚቀርብ ብርሃን የለም። ብርሃን ከጨለማ ጋር ለውድድር የሚቀርብ ነገር ሳይሆን ብርሃን ጨለማውን ያሸንፍ ነበር። ስለዚህ ብርሃን በእኔ ውስጥ አለ፣ ብርሃን በእናንተ ውስጥ አለ፣ ብርሃን በአንቺ ውስጥ አለ። ለየትኛውም ጨለማ ብርሃን መድኃኒቱ ነው። ዛሬ መድኃኒትሽ ብርሃን እግዚአብሔር ይሆናል። ኢየሱስ ጌታ ነው። ለየትኛውም ታዲያ ለምንድን ነው የምንሸነፈው ብዬ ዝም ብዬ ደጋግሜ አይነበርና በአፋችን የምናወራው ሳይሆን እግዚአብሔር በአእምሮአችን ቀርጸን ዕለት ዕለት የምናስገባው ነገር ነው። አንዳንድ ጊዜ አፋችን ብዙ ነገር እያወራ ልባችን በብረት ቆብ እንደተሰራ ኮፍያ አእምሮአችን ላይ አድርገን እላዩ ላይ ጨርቅ ብናደርግ ወደ ውስጥ ምንም አይገባም። ግን አእምሮአችን ውስጥ ያለው ማንኛውንም ነገር መቀየር የሚችል እግዚአብሔር የመንፈስ ቅዱስ አሰራር ዛሬ በሕይወታችን ይመጣል ብዬ አስባለሁ። ክብር ለኢየሱስ ይሁን። ስለዚህ ታዲያ ምንድነው ማድረግ ያለብን? ዳዊት እንዳደረገ እኛ ማድረግ ያለብን ነገር ምንድን ነው? በመጀመሪያ ጸሎት ትክክለኛውን ነገር ለማወቅ እንጸልያለን። ትክክለኛው ነገር ለሁሉ ነገር አንጸልም። ትክክለኛውን ነገር ለማወቅ እንጸልያለን። ትክክለኛው ነገር ለማወቅ ትክክለኛ ያልሆነ ነገርን ከትክክለኛ ከሆነ ነገር ለመለየት እንጸልያለን። ጸሎት ዝም ብለን አንጸልይም። ለዚህ ነው የምትጸልዩትን አታውቁምና አትቀበሉም ይላል አንድ ቦታ ላይ። ሌላ ቦታ ደግሞ ለሥጋዎቻችሁ ምኞትና ለዓይኖቻችሁ አምሮት ትጸልያላችሁና አይሆንላችሁም ይላል። ለካ የማይሆን ጸሎት አለ፣ የማይደረግ ጸሎት አለ፣ የተፈቀደ ያልተፈቀደ አለ። ስለዚህ ጸሎት ከጸሎት መካከል ለመልስ የሚሆን ጸሎት አለ። ለምን? የኛ አንደበት የኛ ንግግር እንደማንም ተራ ሰው ንግግር አይደለም። ጌታን ከተቀበልን በኋላ ወክለን የምንናገረው አፋችን ጌታን ነው። ክብር ለሱ ይሁን።
አንደበታችን ጌታን ነው። አያችሁ። ስለዚህ የእግዚአብሔር አፍ የእግዚአብሔር አንደበት ነን እኛ። የእኛን ጥቂት ነገር አንድ ሕፃን ከተማ ስትሄዱ ይህንን ነገር ይዘህልኝና ብሎ ስላችሁ እሺ እንደምትሉ እግዚአብሔር የአፋችንን ቃል ዕለት ዕለት ይጠብቀዋል። ክብር ለኢየሱስ ይሁን። ጌታ ይባረክ። ስለዚህ የተወደዳችሁ ወዳጆች ሆይ ዛሬ አንድ ነገር በሕይወታችን የእግዚአብሔር የማዳን ጉልበት እንዲገለጥ ጸሎትን እንዴት እንድናቅ የጸሎትን ኃይል፣ የጸሎትን ማንነት፣ የጸሎትን ጉልበት፣ የጸሎትን አቅም፣ የጸሎትን ውስጣዊም ውጫዊም ፓወር እንጠቀማለን። ዛሬ የትኛውም ውስጥ ተሸሽጎ ያለም ቢሆን ውስጥ ውጭም ያለ ነገር ቢሆን እግዚአብሔር መጥቶ ዛሬ ነፃ ያወጣናል። ክብር ለኢየሱስ ይሁን። ሁለተኛ ጸሎት፣ ሁለተኛ ትክክለኛ መልስ ለማግኘት እንጸልያለን። ትክክለኛ መልስ ለማግኘት እንጸልያለን። ትክክለኛውን ነገር ካወቅን በኋላ ትክክለኛውን መልስ ደግሞ ለማግኘት እንጸልያለን። ለምን? መንፈስ ቅዱስ ስለ መንፈስ ቅዱስ ሲናገር ሮሜ 8 ላይ ሲናገር 27 ላይ ምንድነው ያለው? ምንድነው የሚለው? እንዴት እንደምንጸልይ አናውቅምና አለ። መንፈስ ቅዱስ በልዩ መቃተት እንዴት እንደምንጸልይ ከነገረን በኋላ የመጸለይ ኤንቫይሮንመንቱ በመጸለይ ሲሞላ በመጸለይ ቁጥጥሩ ስንሆን መንፈስ ቅዱስ እንደ እግዚአብሔር ፈቃድ እንድንጸልይ ያደርጋል። ስለዚህ እዚህ ጋር በመጀመሪያ የምንፈልገውን ነገር ለይተን ከማያስፈልጉን ነገሮች መካከል ለማውጣት እንጸልያለን። የእግዚአብሔር ፈቃድ ነው አይደለም የሚለውን ለመለየት እንጸልያለን። ከዛ በኋላ ግን ትክክለኛውን ነገር ለማድረግ እንጸልያለን። ከዛ በኋላ ግን የሚገርማችሁ ትክክለኛውን ነገር ለማድረግ መልሱን ካገኘን በኋላ ለማድረግ እንጸልያለን። አሜን ይባላል። በጣም ፖይንት ያለ ነገር እዚህ ጋር ያወቁት ነገር ነው የምነግራችሁ። በጣም ትልቅ ሰው ትልቅ ነገር ትልቅ ተአምራት ከሆነ በኋላ ምንድነው ይሄንን ነገር ያደረገው ብዬ ስል ያገኘሁት አንደኛ ትክክለኛ ነገር ፈልጎ ለማግኘት መጸለይ፣ ሁለተኛ ትክክለኛ ነገር መልስ ለማግኘት መጸለይ፣ ለማድረግ መጸለይ። ይሄን ከየጠቀኘ ካላችሁ ስለ ዳዊት እያጠናሁ በነበረ ጊዜ ዳዊት ልጁ አቤሴሎም በሞተ ጊዜ ንጉስ አዝኖ ህዝብ እንዲደሰት መስሎት የዳዊት ሊቀ መኳስ ወይም አገልጋዩ አቤሴሎም ሞቷል አለ። ለካ ንጉስ አዝኖ ህዝብ መደሰት አይችልም። ገባችሁ? ንጉስ አዝኖ ህዝብ መደሰት አይችልም በምንም ሁኔታ። ኦልሬዲ ንጉስ አዝኗል። ከዛ በኋላ ያንን ወረኛ ንጉስ ይጣላል እንጂ ልጁን እኮ አይጣላም። ከልጁ ጋር ይጋጫል እንጂ ልጁ ጋር ጦርነት አይከፍትም። ስለዚህ አልገባውም። ስለዚህ በህይወታችን እግዚአብሔርና እኛ መካከል ላለው ነገር የእርቅ ጥያቄ የሚጠይቅ እግዚአብሔር ለካ በእኛ ውስጥ አለ። መኖርን የመሰለ ነገር የለም። ስለዚህ ለየትኛውም በውስጥና በውጭ ላለው ነገር ንጉስን ካላስደሰትን መደሰት አንችልም። ስለዚህ በእኛ እግዚአብሔር ካልተደሰተ፣ በእኛ እግዚአብሔር ካልረካ፣ በእኛ እግዚአብሔር እሰዮ ካላለ፣ ኢየሱስን ለካ ያከበረው እግዚአብሔር በእርሱ ደስ የሚል የሚወደው ልጄ እርሱን ስሙት ያለ ለካ ቃሉን በማድረግ ኢየሱስ አክብሮታል ወዳጆች ሆይ። ስለዚህ እችን የጸሎትን ያክል ከነገርኳችሁ እግዚአብሔርን ሳናስደስት፣ እግዚአብሔርን ሳናከብር፣ እግዚአብሔርን ሳንወድ ከእግዚአብሔር እጅ መቀበል አንችልም። ለምን? ቅድም እንደነገርኳችሁ ንጉስ አዝኖ ህዝብ መደሰት አይችልም። ጦርነቱን አሸንፈናል ያለ ህዝብ ሁሉ ሆ ብሎ መጥቶ ንጉስን ዳዊትን ባየ ጊዜ ህዝቡ ሁሉ አዘነ፣ ተከሰ፣ አለቀሰ ይላል። ለምን? ኦልሬዲ ንጉስ አዝኖ ንጉስ ተክዟል። ዛሬ በጌታ በኢየሱስ ክርስቶስም የትኛውም የሚያስተክዝ የትኛውም የጨለማ አሰራር ከህይወታችሁ ከኑሯችሁ ተቆርጦ ከነቅሎ የሚወጣበት የእግዚአብሔርን ቃል ኃይል ነው ምልክባችሁ። ያለ ወቅት ውስጥ ቁጭ ብሎ አብሮ አደግ አረም የሆነ ነገር ኢየሱስ ያለ በደሉ፣ ኢየሱስ ያለ ኃጢአቱ፣ ኢየሱስ ያለ ምንም ወንጀል በመስቀል ላይ የዋለበት ምክንያት እኔንና እናንተን ለማዳን ነው። ነገር ግን ባለማወቅ፣ ባለመረዳት፣ እግዚአብሔርን ባለማስደሰት፣ ፈቃዱን ባለማወቅ ጠላት አሳልፈን ስለሰጠን ጠላት እየነዳን ነው። ዛሬ ርዕሴ እንዲህ ነው የሚለው
መሪውን ከጠላት እጅ መረከብ መውሰድ። ክብር ለኢየሱስ ይሁን። ከጠላት እጅ መቀበል። ጠላት መሪውን ከያዘ እንደፈለገ ነው የሚነዳው። እኛ ግን መሪውን ከተቀበልን ጠላት ከፊት አይሆንም ከኋላ ይሆናል፣ እንደፈለገ እነዳዋለን። መሪያችን ምንድን ነው? የእግዚአብሔር ቃል ነው። መመሪያችን ምንድን ነው? የእግዚአብሔር ቃል ነው። ስለዚህ ቀድሞ የገባውን ኃጢአትና ጭንቀት፣ ፍርሃትን በእግዚአብሔር ቃል ጠርገን እናወጣና አዲስ ነገርን እንተክላለን። አሮጌ ነገር ይወጣል። አሮጌ ነገር ገለን አዲስን ነገር መትከል ይሁንልን። አሮጌ ነገር ምንድን ነው? አስተሳሰብ፣ አመለካከት፣ አኗኗር፣ ንዴት፣ ቁጣ፣ ብስጭት፣ የማይረባ የማይጠቅም እነዚህ ነገር። ለዚህ ነው እግዚአብሔርን እንድንመስል መጽሐፍ ቅዱስ ሲናገር አንዳንድ አስገራሚ ቦታዎችን እያየው ነበርና ዛሬ አንድ ቦታ አብረን እናነባለን። ክብር ለኢየሱስ እና ዛሬ እኔ አላውቅም፣ እግዚአብሔር እንዲህ ብሎኛል፣ መሰረት ይዞ ቁጭ ያለውን እነቅላለሁ ብሎኛል። መሰረት ይዞ ቁጭ ያለው ዝም ብሎ አይደለም። መሰረት ይዞ በቃ ቤተኛ ሆኖ ቁጭ ያለውን እግዚአብሔር ዛሬ ይነቅላል። መንፈስ ቅዱስ ይነቅለዋል። ክብር ለኢየሱስ ይሁን። ዛሬ ቃሬዛ የሆነ ነገር ምን ይላል? ይነካል። በኢየሱስም ይነካል። የሞተ የመሰለ ነገር እግዚአብሔር ነክቶት ገለል ያደርጋል። እንዲህ ይላል፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። እንደተወደዱ ልጆች። የተወደደ ልጅ በአባቱ ፊት፣ በእናቱ ፊት፣ በቤተሰብ ፊት ቀበጥ ነው። ለምን? አባት ወዶታል። ለምን? እናት ወደዋለች። እናትና አባት ከወደደ እቤቱ ውስጥ ማንም ሊያስፈራራው የሚችል የለም። ለምን? መሪዎቹ ወደውታል። ስለዚህ እግዚአብሔርን በማስደሰት እግዚአብሔርን በመውደድ የወደድነውን ያስደሰትነው እግዚአብሔር ያስደስተናል ማለት ነው። ክብር ለኢየሱስ ይሁን። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ዋው! በፍቅር ተመላለሱ። ስለዚህ መባና መስዋዕት አድርጎ የሰጠው ማን ነው? ማንስ አወቀው? ትንቢተ ኢሳይያስ ምዕራፍ 53 እንዲህ ይላል፣ የሰማነውን ነገር ማን አምኗል? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ዋው! ይህን የጻፈው ሰው እኮ እስራኤላዊ፣ ሕጉን የሚያውቅ ዕውቀት ያለው የሚገርም ሰው ነው። ግን በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጎ መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ፣ ከሰው የተጠላ፣ የሕመም ሰው፣ ዳዌን የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። ለካ ያላከበርነው ነገር አያከብረንም። መክበርና መከበር ይለያያል። መክበር በራስ ነው፣ መከበር ግን በሰው ነው፣ በሌሎች ነው። ዛሬ በጌታ በኢየሱስም መከበር ይሁንልን። ኢየሱስ ጌታ ነው። እኛም ማለት ይህን ጻፊ አላከበር ነው፣ አልመሰለንም። አያችሁ፣ ይህንን እኮ የወጉት ያዩታል አለ። የወጉት ያዩታል። ለካ የወጉት ለእግዚአብሔር ቀንቶ ነው፣ ግን እግዚአብሔርን ነው የወጉት። አንዳንድ ጊዜ አይታችኋል። እኔ ትዝ ይለኛል የዛሬ 18-17 ዓመት አካባቢ በ20 ዓመቴ አካባቢ ወንጌል ሊሰብክ በጣም ትልቅ ወደ 38,000 ያለበትን ሄድኩኝ። ክሩሴድ እንደ ዛሬ ልብስ የለ፣ ጽም የለ፣ ምን የለ። ሄጄ የጠራኝ ሰው አስቀምጦኝ እያለው አገልጋዩ አይመጣም እንዴ ይላሉ። የዘንድሮ አገልጋይ ይላሉ። ይሄኔ ሻይ ቤት ቁጭ ብሎ ነው ይላሉ። እኔ እኮ አብሬያቸዋለሁ። እኔ ነኝ ብል ማን ልቀበለኝ? አያችሁ፣ ውስጤ ላይ ተቀጣጥዬ የሄድኩት ነገር ሞራል አጣ። ሳያውቁኝ እንዴ ይጠሩኛል? ስጋ ነዋ።
ዛሬ በጌታ በኢየሱስም ይህን መድኃኒት ሳናቅ ነገራችንን ያዘገየ የትኛውም ስርዓት በክርስቶስ ኢየሱስም እየተጠረገ ከውስጣችን፣ እየተጠረገ ከቤታችን፣ እየተጠረገ ከህይወታችን፣ እየተጠረገ ከኑሯችን፣ እየተጠረገ ከስማችን፣ እየተጠረገ ከልጅነታችን፣ ከውስጥ መቅኔያችን ላይ ተራግፎ ንጹህ ሆነን እንወጣለን። ንጹህ ሆነን። ክብር ለመድኃኔዓለም ይሁን። ስለዚህ ማን አወቀው ይልና የተናቀ ነው። ስለዚህ ህመማችንን ከመቀበሉ በፊት ዳዊያችንን ምን አለ ይላል? ተቀበለ። በእውነት ዳዊያችንን ተቀበለ። አዎ አንድ ነገር ልበላችሁ ወዳጆች፣ ዛሬ እንዲህ ይላል፣ እኛ ምንም ማድረግ አንችልም፣ መንፈስ ቅዱስ ግን ሁሉን ይችላል። በደንብ ስሙ። እኛ ስለወደድነው አልወደድንም፣ ስላፈቀርነው አላፈቀረንም። እንዲሁ ወዶናል፣ እንዲሁ ምሮናል፣ እንዲሁ ይቅር ብሎናል። ግን እንዲሁ ስላለ እንዲሁ አንጠብቅም። በፍቅር በመንቀጥቀጥ በመራብ በመጠማት በናፍቆት በጉጉት የሆነ ነገር እንዳለፈበት ሰው የሆነ ነገር እንደሄደበት ሰው እየናፈቅነው እናከብረዋለን፣ እየናፈቅነው እንወደዋለን፣ እየናፈቅነው እንጠብቀዋለን። በእውነት ከውስጠኛው ክፍላችን ከልባችን ለእግዚአብሔር ያለን ማንነት ከፍ ባለ ቁጥር እግዚአብሔር ተአምራዊ መለኮታዊ አሰራሩንና አደራረጉን በሕይወታችን ላይ ያደርጋል። እውነት ነው። እግዚአብሔር በሕይወት ኑሩ ስለን እድሜ ሲሰጠን፣ እድል ሲሰጠን፣ ዘመን ሲሰጠን እኛ እንደማንችል እግዚአብሔር እርግጠኛ ነው ያውቃል። እኛ እንደማንችል እግዚአብሔር እርግጠኛ ነው ያውቃል። ነገር ግን እንደማንችል ቢያቅም እግዚአብሔር አንድ ነገር አድርጓል። የፈለግነውን መሆን እየቻልን ክፉ ነገር ማድረግ እየቻልን ልክ እንደ ዳዊት መልካምን ማድረግ መቻላችን የጥበብ ሁሉ መጀመሪያ የሆነ እግዚአብሔርን ማክበር መሆኑን አውቋል። አገኛችሁ? ስልጣን በእጅ፣ በትር በእጅ፣ ብር ፈርመን ገንዘብ በእጅ ሁሉ ነገር እያለ ነገር ግን ለእግዚአብሔር ብለን ነገርን ስንተው ችግሩን እግዚአብሔር እንደሚችል መፍትሄ እግዚአብሔር እንደሚያመጣ ስንችል ለካ የኛ ነገር ዕለት ዕለት ይታድሰዋል። ዕለት ዕለት ሞገስ አለው፣ ተቀባይነት አለው። አለቀ ስትል ይጨምራል፣ አበቃ ስትል ይቀጥላል፣ ሞተ ስትል ይነሳል፣ ወደቀ ስትል ይሮጣል። በኢየሱስም ዛሬ የትኛውም እግር እጅን የያዘ ነገር ለቆ መሮጥ ይሁንልን፣ መፍጠን ይሁንልን፣ መቻኮል ይሁንልን። ይሄ ብቻ አይደለም። ያለፈው ዘመናችን እግዚአብሔር በካሳ መጪ ዘመናችን እግዚአብሔር በስጦታ በእጃችን የሚሰጥበት ቅርብ ጊዜ ነው። እኔና እናንተ የዘጋነውን በር እግዚአብሔር ይከፍታል። ስለዚህ እንዲህ አለ፣ ማን አወቀው አለ። በጣም የገረመኝ ነገር ይሄ ነው። ማን አወቀው? አላከበር ነው። አንድ ነገር ለማክበር ማወቅ አለብን። ያላወቅነውን ነገር አንቀበልም፣ ያልተቀበልነውን ነገር አናከብርም። ዋጋ የምንሰጠው የትኛውም ውድ ነገር ዋጋ ያስከፍላል። ዋጋ ማስከፈል አይደለም መልሶ ይከፍልልናል። ውድ ነገር ሁል ጊዜ ዋጋ ያስከፍላል፣ ግን መልሶስ ዋጋ ይከፍለናል። አሁን ዋጋቸው የሚከፈልበት ዘመን ነው። ልፋታችሁ የሚከፈልበት ዘመን ነው። ጥረታችሁ ወደ እግዚአብሔር ካዜና ገብቶ ተባስቶ የሚወጣበት ዘመን ነው። ያ ሁሉ የሚሆንበት ምክንያት እንደዚህ ነው። በእውነት ዳዊያችንን ተቀበለ፣ ህመማችንን ተሸከመ። እኛ ግን እንደተመታ እንደተመታ እግዚአብሔር እንደጎደው፣ እግዚአብሔር እንደረሳው፣ እግዚአብሔር እንደተወው ኢኮኖሚካል፣ ስፒሪቹዋል፣ አካዳሚካል በየትኛውም ነገር እግዚአብሔር እንደተወው ሰው እንቆጥራለን፣ እንደተቀሰፈ። ዛሬ በኢየሱስ ክርስቶስ ስም ሰብረን እንወጣለን። አሜን በሉ ለራሳችሁ። እውነቴን እኮ ነው የምላችሁ። የሆነ ማታቁት የእግዚአብሔር እጅ በልባችሁ ላይ፣ የእግዚአብሔር እጅ በእግራችሁ ላይ፣ በሰውነታችሁ ላይ እንደ ዘይት ይፈሳል።
ሰይጣን በብዙ ቴክኒክና ታክቲክ በረከትን ሊከለክል የማያደርገው ነገር የለም። የሆነ ነገራችንን እኛን ይዞ ነው ሰይጣን ነገራችንን መያዝ የሚችለው። እኛን ካልያዘ ሰይጣን መያዝ አይችልም። አንተን ካልያዘ፣ አንተን ካላስፈቀደ ሰይጣን ምንም ነገር መያዝ አይችልም። ዛሬ ደመናውንና ጭጋጉን ሰንጥቀን እንሄዳለን። መሪውን ተቀብለናል። መሪው መጽሐፍ ቅዱስ ነው። ወጀቡንና አውሎ ነፋሱን ሰንጥቀን እናልፋለን። ወጀቡ ላይ ለመሄድ መሪውን የእግዚአብሔርን ቃል ትቀበላል። መሪ ካልተቀበልክ የሚመራ እንደፈለገ ነው የሚመራው። ለዚህ ነው የሚራራ ይመራቸዋል ብሎ የእግዚአብሔር ቃል ሌሎች ስለማይራሩ ስለሚገሉ የሚራራ እሱ ይመራል አለ። ማን ነው እየመራ ነው ያለው? ማን ነው ሲመራ ነው ያለው? እግዚአብሔር ከሆነ እናሸንፋለን። ክብር ለኢየሱስ ነው። ዛሬ አሸንፈን በድል እንገባለን። ምን ይላል? እንደተቀሰፈ እንደተቸገረም ቆጠር ነው። ምን ማለት ነው? እርሱ ግን ስለ መተላለፋችን ቆሰለ። ስለ መተላለፋችን። ለዚህ ነው በእርሱ ቁስል እኛ ተፈወስን። ዋው! ምንድን የተፈወስነው? ዛሬ እሱ ነው የምናወራው። ምን ተፈወስን? ከምን? ከዘላለም ኃጢአት ብቻ ነው ወይ? ከሞት ብቻ ነው ወይ? ከክሳራ ብቻ ነው ወይ? ከስጋ ጤንነት፣ ከመንፈስ ጤንነት፣ ከአካል ጤንነት፣ ከዘላለም ሞት፣ ሰይጣን ከዘራብን እንክርዳድ በሙሉ እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የበደልን ዘር በሙሉ በመያዝ እሱ ደቀቀ፣ መተላለፋችንን በመሸከም። ቆላስይስ ምዕራፍ 2 ቁጥር 14 ላይ እንደምናገር በእኛ ላይ የነበረ ተጻፈ የዕዳ ጽሕፈት ደመሰሰው። ኧረ ክብር ይገባው ለኢየሱስ። ያችን ክፍተት ነው እየጠበቀ ጠላት ሊታገለን የሚችለው። ደመሰሰው እና ከመንገድ አስወገደው። ክብሩን ደግሞ ለጠላቶቻችን እያዞረ አሳየ። እኔና አንተ ተነሳን ማለት፣ እኔና አንቺ ተነሳን ማለት፣ ጨከንን ማለት፣ ወሰንን ማለት ሰይጣን መግቢያ የለውም። ስለዚህ ያለ የሌለውን አቅም አሟጦ ሊታገል ይችላል። ነገር ግን እንዲህ እላችኋለሁ፣ እንዲህ ይላል፣ ስለ በደላችን ደቀቀ፣ የደህንነታችንን ተግሣጽ በእርሱ ላይ ነበር። የድህነታችን ሳይሆን የደህንነታችን፣ የቀጣይ ዘመናችን። አብርሃም እኔ ለአንተ ጋሻ ነኝ ስል ለሚመጣው ጦርነት፣ ለሚመጣው ችግር አብርሃም በሰላም በቤቱ ቁጭ ባለበት የትኛውም ጦርነት ሲመጣ አንተን የሚወጋ አይችልም፣ እኔ ጋሻ ነኝ። የደህንነታችን ተግሣጽ በሱ ላይ ኖረ። በእርሱ ቁስል እኛ ተፈወስን። ከምን ተፈወስን? ፈውስ እግዚአብሔር በዘላለማዊ ፈቃዱ መሆኑን ማወቅ አንደኛ ፈውስ የእግዚአብሔር የዘላለም እቅዱ ወይም ፈቃዱ ነው። ለምን? በእርሱ ቁስል እኛ ተፈወስን። ትፈወሳላችሁ እያለን አይደለም። በእርሱ ቁስል። አያችሁ፣ አንድ ሰው ስለ አንድ ሰው ዕዳ ከከፈለ በኋላ ማንም ከፈለ ምንም ባለ ዕዳው አይጠየቅም። ዘመዱ ይክፈል፣ ጓደኛ ይክፈል። ለእኔና ለእናንተ ግን የእስራኤል አምላክ እግዚአብሔር በልጁ በክርስቶስ ስም ዕዳችንን ስለከፈለ ፈውስ የእግዚአብሔር የዘላለም ፈቃዱ ነው። አንደኛ የዘላለም ፈቃዱ ነው። ያንን ማወቅና መረዳት አለብን። ሁለተኛ እምነት የእግዚአብሔር ኃይል የሚተላለፍበት ድልድይ ስለሆነ አምኖ መጠበቅ ብቻ ነው። እምነት በጸጋው አድኗቸዋል። ጸጋው በእምነት አድኗቸዋል። እምነትና ጸጋ ሐኪምና መድኃኒት ናቸው። እምነትን
ሐኪም ብትሉት ጸጋም መድኃኒት ብትሉት ሐኪም ለየትኛውም በሽታ ያዘዘው መድኃኒት ውጠን እንደምንድን በእምነት በጸጋ ድናችኋል። እምነት በጸጋ አድኗችኋል። ዋው! ክብር ለኢየሱስ ይሁን። አራግፈን ነው የምንወጣው ዛሬ። ቃል ብቻ አይደለም፣ ንግግር ብቻ አይደለም፣ አማርኛ ብቻ አይደለም። ይሄ ህይወት ተግባር ነው። ይሄ ድል ነው። ይሄ ስኬት ነው። ይሄ መከናወን ነው። በእግዚአብሔር የተሰጠን የዘላለም ስጦታ ነው። የማይቀየር ነው። እምነት የእግዚአብሔርን ኃይል የሚተላለፍበት ወደኛ የሚመጣበት ድልድይ ነው። ማስላለ በእኛና በእግዚአብሔር መካከል የኃጢአትን ግድግዳ ያፈረሰ፣ የጥልን ግድግዳ ያፈረሰ፣ የበደልን ግድግዳ ያፈረሰ፣ በቁስሉ ያዳነን ክርስቶስ ስላለ። ብዙ ሰው ለምንድነው ወደ በረከት ማይገባው ካላችሁ እግዚአብሔር ሶስተኛ አካሉ ነው ለሱ። ለእኔና ለእናንተ ግን እግዚአብሔር ሶስተኛ አይደለም፣ አንደኛ ብቸኛ ዋናችን ነው። ስለዚህ ነው እግዚአብሔር ቃል ንግግር ብቻ አይደለም፣ ይናገራል፣ በምሳሌ ያስተምራል፣ ይፈውሳል። ይናገራል፣ በታሪክ ያወራል፣ ይፈውሳል። ይናገራል፣ በተግባር ፈውሶ ያሳያል። አያችሁ፣ እኔና እናንተ ውስጥ ያለ ክርስቶስ በምሳሌም ተናገረ፣ በታሪክም ተናገረ፣ በተግባርም ለማድረግ አቅም ኃይል አለው። በትራችን እናንሳ። እምነት በትራችን ነው። እምነት ድልድያችን ነው። እምነት የጸጋ ኃይላችን ነው። ክብር ለመድኃኔዓለም ይሁን፣ ስሙ ብሩክ ይሁን። ስለዚህ ሶስተኛ እምነት እግዚአብሔር ፈዋሽ እንደነበረ ሳይሆን ፈዋሽ እንደሆነ ይናገራል። ብዙ ጊዜ እግዚአብሔር ከዚህ አድኖኝ እንደዚህ አድኖኝ እንትናም ፈውሷት አቤት አቤት እግዚአብሔር እንላለን እንደ ሶስተኛ ነገር አድርገን። እምነት እንደዛ አይደለም። እምነት ዛሬም ነገም ለዘላለምም በክርስቶስ ኢየሱስ ያገኘንበት የድል፣ የስኬት፣ የክብር፣ የሞገስ፣ የተቀባይነት፣ የተወዳጅነት ማስተርኪ ቁልፋችን ነው። አስቴር እኮ አምና ነው በቃ ለዚህ ሆነላት። ጭንቅ ስለሌለ አይደለም። ቅድም ብያቸዋለሁ። የትኛውም ዋጋ የሚያስከፍል ነገር መልሶ ዋጋ ይከፍላል። ዋጋ የምትከፍሉ የሚመስላችሁ ሰዎች ስሙ። መልሶ ነገ ዋጋ ስለሚከፈለን የከፈልነውን ያክል ዋጋ እግዚአብሔር ሊከፍልልን ስለፈለገ እንደዚህ ሆነናል። እኛ እንቸኩላለን ሰው ስለሆነ። የማይቸኩል ግን የማይቀደም፣ የማይቸኩል ግን የማይቀደም፣ የማይቸኩል የማይቀደም ምን ማለት ነው? እግዚአብሔር ነገሩን ቀድሞ ስለሚያውቅ በጊዜው ይደርሳል። እኛ ገምተን ስለምናውቅ ቀድመን እንወጣለን። የማይቸኩል የማይቀደም እግዚአብሔር በአንተ ህይወት፣ በአንቺ ህይወት፣ በእኛ ህይወት አምራዊ መለኮታዊ አሰራሩንና አደራረጉን በማምጣት አቅም ላጣንበት፣ ጉልበት ላጣንበት፣ በውስጣችን ያለውን እምቅ ብቃት በማንሳት ክብሩን በመግለጥ እምነት የእግዚአብሔር ፈዋሽነት የምናገር እንጂ ፈዋሽ እንደነበረ የምናገር ቃል እንዳልሆነ እናውቃለን። አሜን፣ ለኢየሱስ አሜን ይባላል። ሩቅ አይደለም። የልጅነት መብታችንን የምንቀበልበት፣ የልጅነት ሞገሳችንን የምንደርብበት፣ ጠልሰም ድሪያችን፣ የክብር ልብሳችን የተዋብንበት ዘይታችን። ይሄ እግዚአብሔር ፈቃድ ነው። ይሄ እግዚአብሔር አሰራር ነው። ይሄ እግዚአብሔር አደራረግ ነው። አራተኛ ፍቅርን በተግባር እግዚአብሔር የገለጸበት አንደኛ መንገድ ፈውስ ነው። አንድ ሰው
ብር ብትሰጡት ይወዳችሁ ይሆናል፣ ያከብራችሁ ይሆናል። ነገር ግን ከዘላለም ፍርድ ካለቀው ነገር ከሞት ቀጠሮ ከሞት በሽታ ትሉ ከማይሞትበት እሳቱ ከማይጠፋበት ለቅሶና ሐዘን ዋይታ ካለበት ከዛ መንደር ስታመጡ ደስታው ወደር የለውም። ደስታው ወሰን የለውም። ስለዚህ ፈውስ የመጀመሪያ አንደኛ ምኑ ነው? የፍቅር መገለጫው ነው። ለዚህ ነው በመገረፉ ቁስል የኔ ኃጢአት በክኒን አይደለም የዳነው። የኔ ኃጢአት ታሽቼ አይደለም፣ ተገርፎልኝ እኔን ተክቶ በእኔ ቦታ ሆኖ እንደሚወደኝ በተግባር አሳይቷል። በተግባር ይቅር ብያለሁ። አላፊ አግዳሚ ከሚከሰኝ ቦታ፣ አላፊ አግዳሚ ከሚያዋርደኝ ቦታ፣ አላፊ አግዳሚ አትረባም ከምልበት ብቸኛ ልጄ ነው፣ ወድጄዋለሁ፣ አውጥቼዋለሁ። እንደሆነ አገር ገዢ ምርጫ እኮ አይደለም። ለዘላለም ክብር በዘላለም አምላክ መመረጥ፣ በደም ነጠብጣብ በሕይወት መጽሐፍ ስም መጻፍ፣ በማይናወጥ በጸናው። ስለዚህ ዳዊት እንደምናገር የሚጸልይ ሰው አይጨነቅም፣ የሚጨነቅ ሰው አይጸልይም። ለምን? ጸሎት ቅድም እንደነገርኳችሁ ለመለየት እንጸልያለን፣ መልስ ለማግኘት እንጸልያለን፣ ለድርጊት እንጸልያለን። ጸሎት ማለት ከ1000 ጥያቄዎች መልሱ የት እንደሆነ ማወቅ ነው። መልሱን ደግሞ በተግባር በአግባብ ስፍራ ማስቀመጥ ነው። ክብር ለመድኃኔዓለም ይሁን። ኢየሱስ ጌታ ነው። ስለዚህ ፍቅርን በተግባር የገለጸበት መንገድ ምንድን ነው ብለናል? ማዳን። እኔና እናንተ ማንም ሊያድነን ከማይችልበት የዕዳ ጽሕፈት፣ የዕዳው ርዝራዥ ከኤደን ገነት ከአዳም ጀምሮ የመጣ ዓመት ያስቆጠረ ዘመን ያስቆጠረ የነገሰ ስር የሰደደ በሰው እውቀት ችሎታ፣ በሰው ትምህርት ደረጃ፣ በዘር በሃይማኖት የማይቻል በምሕረትና በይቅርታ ብቻ የሚቻል በይቅርታ ይቅር ባይነትን አንግቦ የመጣ ጌታ የተባረከው። ስለዚህ አምስተኛ በሽታ ከእግዚአብሔር የመጣ ስጦታ ሳይሆን ከዲያብሎስ የተዘራ እንክርዳድ እንደሆነ እንድናውቅ በመገረፉ ቁስል ተፈወሰ። እታችኋል። በሽታ እንክርዳድ ነው። ዲያብሎስ የዘራብን ጨለማ የዘራብን በሽታ ብቻ አይደለም፣ ያለመሳካት ያለመከናወን። ለምን ብዙ ጊዜ አያለውና እንዳትባረክ ይዣታለሁ፣ እንዳታገባ ይዣታለሁ፣ እንዳትወልድ ይዣታለሁ፣ ሊያዋርዳት ይዣታለሁ። የበታችን ላይ ያደርጋል። የበታችነት ሜንታሊቲ በሙሉ የማን ነው ማለት ነው? የዲያብሎስ ነው። ይህንን ደግሞ ሄደን ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ እናገኛለን። እውነት እውነት እላችኋለሁ አለ፣ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ሁላችሁ ያለ ነፃነት ከህዝብ ጋር ከመኖር ነፃ ሆነ ብቻ መኖር ዋጋ ነው። ስለዚህ ለዚህ ነው ክርስቶስ ምን አለ? በነፃነት እንድንኖር ክርስቶስ ነፃ አወጣን። ከሺህ ነገሮች በክርስቶስ ኢየሱስ ያገኘነው ነፃነት ይበልጣል ማለት ነው። ለዚህ ነው በነፃነት ልንኖር። ኃጢአት ነፃነትን ይገፋል፣ ኮንፊደንስን ይገፋል። በሽታ ነፃነትን ይገፋል። ልትበሉ ደስ አይላችሁ፣ ብትለብሱ አያምርባችሁ፣ የምትፈልጉት መዳንን ብቻ ነው። ግን ይህንን ሁሉ ያደረገው ማን ነው? የዚህ ሁሉ መጨረሻ ማን ነው? በሽታ ከእግዚአብሔር የተቀበልነው ስጦታ አይደለም። ከእግዚአብሔር የተቀበልነው ስጦታ፣ ውድ ስጦታ፣ የአንዴና የሁሌ ስጦታ መዳን ነው፣ መባረክ ነው። ኧረ አሜን ይባላል። ኢየሱስ ጌታ ነው።
ይሄ ቃል እኮ ውስጥ ያለውን ጭንጋፍ ነገር ሁሉ እኮ እየነቀለ ነው የሚገባው፣ እየሰበረ ነው የሚገባው። ወዳጆች የተዘጋ በር ካለ በማስተር ኪ ግልብጥብጥ እያለ የከፈተ ነው የሚገባው። ጌታ ይባረክ። በሽታ ከእግዚአብሔር የመጣ ስጦታ ሳይሆን ከዲያብሎስ የተዘራ እንክርዳድ ነው። ማቴዎስ ምዕራፍ 13 ላይ እግዚአብሔር መልካምን ዘር ዘርቶ ሲሄድ ያ ክፉ ግን በሌሊት ተነስቶ ክፋትን ዘራ። ዛሬ ክፋትና ክፉ በኢየሱስ ደም በመንፈስ ቅዱስ ኃይል አንቺ ተኝተሽ የተዘራ፣ እኔ ተኝቼ የተዘራ፣ እናንተ በኢኮኖሚ በጤና ላይ በእያንዳንዱ ቦታ ላይ የተዘራ በእግዚአብሔር ቃል ተነቅሶ ይነቀላል። ተዘርዝሮ ተፈልጎ ይነቀላል። ስለዚህ ኢየሱስ የመጣው ለመንቀል ነው። ያንን ሰንኮፍ ለመንቀል፣ ያንን እንክርዳድ ለመንቀል፣ ያንን በሽታ ለመንቀል ማንም ሊነቅለው ስላልቻለ ሊነቆም ነው ፈታ። ስለዚህ ምንድን ነው ማለት ነው? ፈውስ የእግዚአብሔር ፈቃድ ነው። መባረክ የእግዚአብሔር ፈቃድ ነው። መውረስ የእግዚአብሔር ፈቃድ ነው። የህዝቡ ተስፋ ይሄ ብቻ ነው፣ የዘላለም ተስፋ። እግዚአብሔር እኔ አምላክ ፈዋሽ ነኝ ይላል። ሰዎችን ከዘላለም ጥፋትና ሞት የሚያድን የአዲስ ኪዳን ደሜ ነው ብሎ ደም አፍሶ እኔና አንተን አድኖናል። እኔና አንቺን አድኖናል። ኩነኔና ክስ የለብንም። ነገር ግን የማሸነፍ ተስፋችንን ዛሬ በትሩን እንቀበላለን። በትሩ መመሪያችንና በትራችን ይሄ ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ሌላ የለም። የእግዚአብሔር ቃል ይሄ እግዚአብሔር ቃል የእግዚአብሔር ቃል ምንድን ነው? መመሪያ ቅድም እያቸዋለሁ። ንጉሥ አዝኖ ህዝብ አይደሰትም። ልናቆም የሚገባ እኔ ሰው ሁሉ እንድድን ልጄን ልኬ ለምንድን ነው ያላወቀችው ይላል እግዚአብሔር። ለምን አላወቀም ይላል። ለምን? እናውቃለን፣ እንረዳለን። ነገራችንን እግዚአብሔር ይከፍተዋል። ክብር ለኢየሱስ። ስድስተኛ ኢየሱስ በመስቀል ላይ የከፈለው የኃጢአት ዋጋ ብቻ አይደለም፣ የበሽታም ዋጋ ነው። ለምን? ምን ይላል? ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀልና የደህንነታችን ተግሣጽ በሱ ላይ አኖረንና በመገረፉ ቁስል ተፈውሳቸዋል። በእርሱ ቁስል አያችሁ። በመስቀል ላይ ለካ ኃጢአት እኮ ህመም አይደለም። ኃጢአት በክርስቶስ ደም የሚታጠብ ነው። ቁስል ነበረ፣ ደዌ፣ እባጭ፣ ጥብሳት፣ መዓት እንትኖች አሉ እዛ ዘሌዋውያን ሰዓት ላይ የበሽታ አይነት። እነዚህ ሁሉ በዚህ ዘመን ረግፈዋል። እኔና አንተ ላይ አይሰሩ፣ እኔና አንቺ ላይ አይሰሩ። አልተፈቀደላቸው አልተፈቀደላቸውም። ስሙኝ በደንብ አልተፈቀደም። የትኛውም በሽታ አልተፈቀደልም። ድህነት አልተፈቀደልም። ማጣት አልተፈቀደልም። ውርደት አልተፈቀደልም። ውድቀት አልተፈቀደልም። ግን በሆነ ስህተት ፍርሃት በሚባል በአእምሮአችን ውስጥ ባስቀመጥ ነው። ቅድም እንደነገርናቸው እኛ እኮ እንደ ጸለይን አይደለም የምንኖረው። ይኸውላችሁ ስቃይ፣ መከራ፣ ኃጢአት ውጤቶች ሁሉ በራስ ውሳኔ የሚመጡ ናቸው። በራስ ውሳኔ ቀድሞ የገባው ማንነት ስላልተለወጠ ነው። ቀድሞ የገባው ማንነት ካልተለወጠ፣ የቀደመውን ቆሻሻ ካላወጣ አዲሱ ነገር አይገባም። አሮጌ ነገር ማለት ይኸውላችሁ እንደዚህ ነው። ቀድሞ ገብቶ ቦታ አግኝቶ ስፍራ አግኝቶ ነገርን እንደራሱ ተቆናጦ የሚቀመጥ ማለት ነው። ቤተኛ የሚሆን እኛ ሀገር ተረቱ ራሱ ምንድን ነው የሚባለው? ከማያውቁት ጌታ የሚያውቁት ሴጣን ይሻላል ይላል። ስራው ይፍረስ፣ እሱ ምንም አይሻልም። መድኃኔዓለም ስራውን ያፍርስ። እና ይገርማችኋል፣ እኔ ከ40 ከ50 በላይ መልስ ሄጃለሁ። ተመሳሳይ ነው። የመጀመሪያ ምን እንደምሰጥ ታውቃላችሁ? መልስ በብዛት ክፍለ ሀገር ስትሄዱ ቆሎ፣ የገብስ ቆሎና አተር ቆሎ በቅቤ ቡና ይሰጣችሁ። ለምን? እርቧችሁ ብላችሁ
ከዛ ምስር፣ ከዛ በኋላ ዶሮ፣ ከዛ በኋላ ምን በቃ በቆሎ በምናምን አምሮታችሁ ይወጣል። በቃ 9 ሰዓት አካባቢ በሬ ምን መሰለ በሬ ይታረዳል። ሌሊት በምን ወዳችሁ ትበላላችሁ? ወድ እኮ በቃ መጠን አለ። ከዛ ብዙ ነገር አሰብኩና ገረመኝ። ለምን በቃ ሰዎች መልስ ስለሆነ በቃ ይሄ መታረዱን እንጂ ግን ምኑንም አትበሉ። የመጀመሪያ የሚዘጋችሁ ቆሎና ቡና የተራበ ሰውን ይዘጋል። በቃ ከዛ በኋላ ጥሩ ቢሰራ ምስር ወጥ አለ፣ የሆነ ነገር አለ፣ አይብ አለ፣ የተወሰነ ምናምኖች አሉ። እነዚህ ፍላጎቶቻችሁን ይዘጋል። ሆድ ነው ይጠግባል። ከዛ በኋላ ምንም ልታረቁ አትችሉም። እንደዚህ ነው። ይስማማል፣ አካል ይሆናል። እግዚአብሔር በዚህ ምሽት በደሙ ጠርጎ ያውጣው። ለተፈጠርንበት ዓላማ ተስፈንጥረን ወጥተን በሚቀጥለው ዘመን ስር ሰደን ፍሬ አፍርተን ድልና ክብር ተጎናጽፈን እንድንኖር የትኛውም አሮጌ አስተሳሰብ የሩጫችን እንቅፋት ከዚህ ደቂቃ ጀምሮ በኢየሱስ ክርስቶስም የተመታ ይሁን። የቱ ብዙ ንግግሮች አሉን እኮ። ስለዚህ እነዚህ ንግግሮች ማረግ እንችላለን እኮ። ማረግ እንዳንችል ግን አድርጎናል። መሆን እንችላለን እንዳን ለምን? የጸጋው ጉልበት፣ የክብሩ ጉልበት፣ የሞገሱ ጉልበት፣ የቅባቱ ጉልበት፣ የእሳቱ ጉልበት እንዲገለጥ አይሰጥም። አሮጌ አስተሳሰብ፣ አሮጌ አመለካከት ዛሬ በኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ከእያንዳንዳችን ነፍስ መንፈስ ላይ ከበረከታ ከጤናችን ላይ በኢየሱስ ደም ዛሬ የተነሳ ይሁን፣ የተነቀለ ይሁን፣ የተሰበረ ይሁን። ኢየሱስ ጌታ ነው። እግዚአብሔር ይስበርልን። ስለዚህ አሁን የበሽታችንም ጭምር ነው የከፈለው። ሰባተኛና የመጨረሻ ምን ይላል? ለኃጢአት ለበሽታ ጭምር፣ ለኃጢአትም ለበሽታም ጭምር ኢየሱስ ዋጋ ከፍሏል። የሱቅ ቤት እንትኑ ተከፍሏል፣ የስኳሩ ተከፍሏል፣ የሰንደሉ ተከፍሏል፣ የጧፍ ቀርቷል የሚባል ነገር ወሰደውን አለ ብሎ አሮጌ ስጋ፣ አሮጌ አስተሳሰብ፣ አሮጌ አመለካከት ምን ያደርጋል? መጥቶ አንቺ እኮ እንደዚህ ነሽ፣ አንተ እኔ እንደዛ አይደለሁም፣ ኢየሱስም አይደለሁም፣ በመንፈስ ቅዱስ ኃይል አይደለም፣ እግዚአብሔር እንዳለኝ ነኝ። ንጉሥ አዝኖ ህዝብ አይደሰትም። እግዚአብሔርን ወላችሁ በኃጢአት ብቻ አይደለም እግዚአብሔርን የምናሳዝነው፣ በኃጢአት ብቻ አይደለም፣ እውነት ባለመናገር ያዝናል እግዚአብሔር። አፋችን እግዚአብሔርን ለማምለክ ስለተፈጠረ የኛ አፍ ግድ የለውም እኮ ለኛ ተራ ነገር ነው፣ ቀላል ይመስላል። ኖ ያንቺ አፍ እግዚአብሔር ወኪል ነው በዚህ ምድር ላይ። የኔ አፍ እግዚአብሔር ወኪል ነው በዚህ ምድር ላይ። ውክልናችን እውቅናን ያገኘው በክርስቶስ ኢየሱስ ደም ነው። እንን ውክልና ማንም እንዳይከለክል ምን መሆን አለብን? በመገረፉ ቁስል ተፈውሻለሁ። ይፈውሰኛል ብሎ መናገር ምናልባት ጥሩ ነገር ሊሆን ይችላል። ኖ ይፈውሰኛል ብሎ መናገር እግዚአብሔር አይችልም ብሎ መሳደብ ነው። ቅድም ነግራቸዋለሁ። 5ኛ ነጥብ ላይ ወይም 3ኛ ነጥብ ላይ ምን የሚለውን ነገር ተናግረናል። እግዚአብሔር ምን አይደለም ይፈውስ ነበር ሳይሆን አሁንም ይፈውሳል። አይተናል። ሰሞኑን ብዙ ፈውሶችን ታምራቶችን አይተናል። ስለዚህ ወዳጆቼ ከዚህ በላይ አልሄድም። ምስክርነቶችን የምንሰማበት ጊዜ ይሆናል። እግዚአብሔር ከዚህ ቀን ጀምሮ መጽሐፍ ቅዱስ እንደምናገር ከዚህች ቀን ጀምሮ ይባርካችኋለሁ ብሏል። በረከት ማለት በጤና ነው። በረከት ማለት በኢኮኖሚ ነው። በረከት ማለት ከፋፍሎ በረከት የለም፣ ግን ጥልጌጥ የለም። እግዚአብሔር ሲፈውስም ሙሉ ነው፣ ሲባርክም ሙሉ ነው። ከተመጠበሉ ኤፌሶን ምዕራፍ 1 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እግዚአብሔር ቀብዲውን በረከት ተቀብሏል። እናንተ ነው መቀበል ያቃታችሁ። እሱ እኮ ይባረክ ተብሎ ተቀብሏል ምስጋናው። ስለዚህ የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር በእውነት በመንፈስ በክብር በኃይል በስልጣን ነገራችሁን ዛሬ ቀን፣ ዛሬ ምሽት፣ ዛሬ ጠዋት ባላችሁበት አገር አሰራር እንደ ስራ ድርሻችሁ፣ እንደ ስም አጠራራችሁና እንደ ስም ክብራችሁ
እግዚአብሔር በብርሃን ወደ ቤታችሁ መጥቷል። አሜን። በጸናች ክንዱ በበረታች እጁ እግዚአብሔር ቤታችሁን ጎብኝቷል። አትሆንም የሚለው ውሸታም ነው። አይችልም። የልጅነት መብታችን የጸደቀው በክርስቶስ ኢየሱስ ደም በተሰራው ቤዛ እንጂ እኔ በሰራው ጽድቅና ቅድስና አይደለም። ጽድቃችን የመርገም ጨርቅ ነው። ጻድቁ ኢየሱስ ግን እኔን ተቀብሎኝ እኔን በሱ ቦታ አስቀምጦ በተከፈለው ቤት እኔ እንዲኖር የምልጃ ስራ ዛሬም ለዘላለምም እየሰራ ነው። ሃሌሉያ! ጌታ ይባረክ። ስለዚህ መሪውን ይዣለሁ። ጠላቴን ወደ ኋላ ልኬዋለሁ። ከፊት አይቀድመኝም፣ አይነዳኝም። መሪው በእኔ እጅ ነው፣ በሱ እጅ አይደለም። ከዛሬ ጀምሮ በደንብ ስሙ። የአንዳንዶቻችሁ አይን ወደ ቀጥታ ይለቀቃል። ኔትወርክድ ይሆናል። በቃ አለቀ። ክብር ኢየሱስ ጌታ ነው። ጌታ ይባረክ። አመሰግናለሁ። ሁላችሁንም ጌታ ይባርካችሁ።